ሰላም ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? አለሁኝ። ይውላችሁ ይውልኝ ይሄንን የመሰለ በጣም ቆንጆ የሚያምር ደስ የሚል ሲያዩት ደግሞ ብሉኝ የሚል ቆንጅዬ የሙዝ ኬክ አብረን እንሰራለን። እስከ ቪዲዮ መጨረሻ አብራችሁኝ ሁኑ። ላይክ፣ ሼር ኤንድ ሰብስክራይብ አድርጉ። በቀላሉ በቤታችን መስራት እንችላለን። ለቁርሳችን መጠቀም እንችላለን። ለመክሰስ እንደፈለግነው መጠቀም እንችላለን። እንደ ስናክ መጠቀም እንችላለን። ስለዚህ ይሄንን የመሰለ ቆንጆ የሙዝ ኬክ አብረን እንስራ። አብራችሁን ቆዩ። አሁን ወደ ቪዲዮ ይኸውላችሁ ቤተሰቦቼ እንግዲህ የሙዝ ኬክ ልሰራ ነው ማለት ነው። አብራችሁኝ ቆዩ። እኔ እንደነገርኳችሁ እንግዲህ በጣም ቆንጆ አርጌ በጣም ምርጥ ቆንጆ አርጌ ነው የምሰራው። ትወዱታላችሁ። ስለዚህ ለሙዝ ኬክ መስራት የሚያስፈልገን ግብአት እዚህ ጋር ቤኪንግ ፓውደር ያስፈልገናል። ይሄው እዚህ ጋር ዱቄታችን እዚህ ጋር አለ። ይሄው ወተት እኔ እዚህ ጋር የተጠቀምኩት ወተት ምን አይነት ወተት ነው ማለት ነው? የዱቄቱን ወተት ነው። እናንተ ከፈለጋችሁ የፈለጋችሁትን ወተት መጠቀም ትችላላችሁ። በዋነኛነት ይሄው የበሰለ አንድ ሙዝ ያስፈልገኛል ማለት ነው። እዚህ ጋር ደግሞ ይሄው 2 እንቁላል። እኔ የምሰራው ኬክ አነስ ያለች ኬክ ስለሆነ እነዚህ ግብአቶችን በመጠቀም በጣም ፈጣን የሆነ በቤታችን ውስጥ ቆንጆ የሆነ የሙዝ ኬክ እናዘጋጃለን ማለት ነው። አብራችሁን ቆዩ። ይሄው ቤተሰቦቼ እንግዲህ እነዚህን ጠቅላላ ግብአቶች እንቁላሉን፣ ዱቄቱን፣ ቤኪንግ ፓውደሩን፣ ወተቱን እንዲሁም ደግሞ ሙዙን ይሄው ፈጭቼ እዚህ ጋር አመጣሁት አደባልቄ ማለት ነው። ምክንያቱም እኔ አሁን ብዙ ጊዜ ምንድነው የማደርገው ግብአቶቹ እንደበላልቄ እዚህ ጋር አመጣቸዋለሁ። ምክንያቱም እናንተ እንዳሰለችሁ ቪዲዮ እንዳይረዝምባችሁ በማለት ነው። ይሄው እንግዲህ እንደዚህ በጣም የሚያምር ቆንጆ የሆነ ውህድ አግኝተናል። አሁን ደግሞ ወደሚቀጥለው ቪዲዮ አብረን እንለፍ ማለት ነው። አብራችሁን ቆዩ። ላይክ፣ ሼር ኤንድ ሰብስክራይብ ማድረጋችሁን አትርሱ። አብራችሁን ቆዩ ቤተሰቦች። አያችሁት እንዴት እንደሚያምር ገና ሳይበስል። አሁን ደግሞ ወደ መጋገሪያችን ላይ አድርገን ደግሞ አሳያችኋለሁ። አብራችሁን ቆዩ። ያው ቤተሰቦቼ መጋገሪያችን ላይ አርገነዋል። አሁን ደግሞ ከጋገርን በኋላ ምን እንደሚመስል አብረን እናየዋለን። ሲወጣ ሲበስል ማለት ነው። አብራችሁን ይሄው ቤተሰቦቼ እንግዲህ እንደዚህ አምሮ በጣም የሚያምር ቆንጆ ኬክ የሙዝ ኬክ ሰርተናል ማለት ነው። በጣም በቀላሉ በቤት ውስጥ የሚሰራ በቀላል ግብአት ነው የሚሰራው። ስለዚህ ይሄንን በማንኛውም ሰዓት መጠቀም እንችላለን። ለመክሰስ መጠቀም፣ ለቁርስ፣ ለማንኛውም መጠቀም እንችላለን። ያለ ክሬም እንዲሁ መብላት እንችላለን። እና ሰርታችሁ ተጠቀሙ። አሁን ደግሞ እስቲ አሁን ትኩስ ነው። አሁን ደግሞ ቆርሼው ደግሞ ምን እንደሚመስል ውስጡን አብራችሁኝ ተከተሉኝ ማለት ነው። አብራችሁኝ ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን ደግሞ እንዳደረሱ ቤተሰቦቼ አብራችሁን ሆኖ ይሄው ቤተሰቦቼ ቆርሼ ይኸውላችሁ ትኩስ ነው። ትኩስ ነው። እንዴት እንደሚያምር አይታችሁታል። ይሄው ሲቆረስ ይሄንን የመሰለ ቆንጆ የሆነ የሙዝ ኬክ ሰርተናል ማለት ነው። ተጠቀሙ። አብራችሁን ሁኑ። ላይክ፣ ሼር ኤንድ ሰብስክራይብ ማድረጋችሁን እንዳትረሱ። አመሰግናለሁ። በጣም ወዳችኋለሁ። ባይ